ወይ አልተሰናዘሩ ወይ አልተነጋገሩ። መምህሩ በተማሪው የጨከነበት ምሽት ጦርነት የሚተራመሰው ቤቲፑል ማለቴ ሊቨርፑል። ሰላም ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። በእርስ በርስ ጦርነት የሚተራመሰው ቤቲፑል ማለቴ ሊቨርፑል ጨለማን ተገን አድርጎ ሳንሲሮ ድረስ ተጉዞ 3 ነጥብ ይዞ እንዲመለስ ጄኔራል ሶቦዝላይ የአንበሳውን ድርሻ ወስደዋል አሉ። የፈሮኑ ንጉስ የሞሳላና የመሌው እስሎት ጉዳይ ግን ወይ አልተሰናዘሩ ወይ አልተነጋገሩ፣ እንዲሁ እጅ አስባሉት ነገሩን። መድፍን ከነ ሙሉ ትጥቁ ታጥቆ ወደ ቤልጂየም የበረረው የአርቴታው ሰራዊት የአስቶን ቪላን በቀል ለማካካስ ይመስል ምንም በማያውቀው ክለብ ብራግን አፈራርሶት ወደ ፍላይ ኤምሬትስ ተመልሰዋል ሲል ክሊንሺት በዘገባው አስነብቧል። መምህሩ በተማሪው የጨከነበት ምሽት በእሽጉ ሳንቲያጎ ቤርናባው ስቴዲየም በእንጀራው ጫፍ ላይ የቆመው አሎንሶ አስተማሪውን ምንም እንኳን ቤቱን ዘግቶ ቢቀበለውም ደብሶ አሽቶ መልካም ስንብት ይሁንል ብሎ ጥሎት ሄዷል ሲል ሳቅ ስፖርት ዘግቧል። የጨነቀለት እንዲል ለወራት ያልፈለጋቸውን ልጆች በመጨረሻም እባካችሁ የዛሬን ማሩኝ፣ ከጉዳውጡኝ፣ ይቅር በሉኝ ብሎ ቢለምናቸውም ምን ሰጠህን ከአንድ ጆሮ ሌላ ብለውታል ሲል አንድ አቃጣሪ ለሳቅ ስፖርት አቃጥሯል። የአሎንሶ ጉዳይም ለመከታተል ዚነዲን ዚዳን አጋጣሚውን ለመጠቀም በእሽጉ ስቴዲየም ታይተዋል ሲባል ተነግሯል። ስትከታተሉት የቆያችሁ ሳቅ ስፖርት ነው። መልካም ቆይታ ይሆንላችሁ።